አስቸኳይ የሥራ ቅጥር ማስታወቂያ ኢሳት ነፃ የሕዝብ ሚዲያ ከዚህ ቀጥሎ በተጠቀሰው የሥራ መደብ ላይ ብቃትና ታማኝነት ያላቸውን ባለሙያዎች አወዳድሮ መቅጠር ይፈልጋል። የሥራ መደብ የካሜራ ባለሙያና የቪዲዮ ኤዲተር። ብዛት 2። ጾታ አይለይም። የቅጥር ሁኔታ በቋሚነት። የሥራ ቦታ አዲስ አበባ። ደሞዝ በሚዲያው ስኬል መሰረት። ተፈላጊ ችሎታና መስፈርት። የትምህርት ዝግጅት በካሜራ ቀረጻ፣ በቪዲዮ፣ በፊልም፣ በጋዜጠኝነት፣ በኮሙኒኬሽን ወይም በተዛማጅ የካሜራ ኤዲቲንግ ዘርፍ ከታወቀ ዩኒቨርሲቲ ወይም የትምህርት ተቋም የመጀመሪያ ዲግሪ ወይም ዲፕሎማ ወይንም ፈቃድ ካለው የቴክኒክና ሙያ ማሰልጠኛ ተቋም ሰርቲፊኬት ያላት የሙያ ብቃት መመዘኛ ፈተና ሲኦሲ ያለፈ ወይም ያለፈችና ማስረጃ የሚያቀርብ ወይም የምታቀርብ። የሥራ ልምድ በሚዲያ፣ በቴሌቪዥን ወይም በቪዲዮ ፕሮዳክሽን ዝግጅት ለዲፕሎማ 2 ዓመትና ከዚያ በላይ፣ ለቴክኒክና ሙያ ሰርቲፊኬት 3 ዓመትና ከዛ በላይ። ስራዎቹን ወይም ስራዎቿን በፖርትፎሊዮ ማሳየት የሚችል ወይም የምትችል። የቴክኒክ ብቃት ዘመናዊ ካሜራዎችንና የኤዲቲንግ ሶፍትዌሮችን በመጠቀም ላይ ከፍተኛ ብቃት ያላት። ተጨማሪ መስፈርት አንደኛ፣ ከአማርኛ ቋንቋ በተጨማሪ የሌሎች የኢትዮጵያ ቋንቋዎች ችሎታ ያለው ወይም ያላት ይበረታታል። ሁለተኛ፣ ከፖለቲካ ከሃይማኖትና ከብሔር ጋር በተያያዘ ወገንተኛ ያልሆነ። የማመልከቻ ጊዜ ይህ ማስታወቂያ በሶሻል ሚዲያ ከተነገረበት ወይም ከተለጠፈበት ቀን ጀምሮ ባሉት ተከታታይ 5 የሥራ ቀናት። አመልካቾች ኦሪጂናል የትምህርት ማስረጃቸውን ከማይመለስ ፎቶኮፒና ሲቪ ጋር በመያዝ አዲስ አበባ ባምቢስ አጠገብ አፈወርቅ ሕንፃ 10ኛ ፎቅ በሚገኘው ዋና መስሪያ ቤት በአካል መመዝገብ ይችላሉ ወይም በኢሜል አድራሻ isatadis@gmail.com መላክ ይችላሉ። የሰው ኃይል አስተዳደር ኢሳት ነፃ የሕዝብ ሚዲያ። አርዕስተ ዜና። የፌዴራል መንግሥት ህወሓት የሚፈጽመውን ህገወጥ ድርጊት የመግታት ህገ መንግሥታዊ ግዴታውን ሊወጣ ይገባል ተባለ። ከውጭ በሱዳን ኢል ኦቢድ ግዛት በድሮን በተፈጸመ ጥቃት 16 ሰዎች ተገደሉ። ውድ ተመልካቾች ሰላም ጤና ይስጥልን። ከኢሳት ነፃ የሕዝብ ሚዲያ የሰዓቱን ዜና ይዘን ቀርበናል። ከሰዓቱ ዜናዎች ጋር ደረጀ ይልማና ትዕግስት ተስፋዬ፣ በምልክት ቋንቋው ዳዊት ጎሳ አብሮናል። አብራችሁን ነው። ቀዳሚ ወዳደረግነው መረጃ እናልፋለን። የመከላከያ ሚኒስቴርና የህንዱ ፓዲዮት ግሩፕ የጤና አገልግሎት ለማዘመን ስምምነት ተፈራረሙ። የመከላከያ ሚኒስቴር ከህንዱ ዓለም አቀፍ ኩባንያ ፓዲዮት የጤና አገልግሎት ግሩፕ ጋር የጤና ኢንዱስትሪውን ወደ ላቀ ደረጃ የሚያሸጋግር የትብብር ስምምነት ተፈራርመዋል። ስምምነቱን ግንቦት 10 ቀን 2016 ዓ.ም ተመርቆ ስራ የጀመረው የመከላከያ ስፔሻላይዝድ ሪፈራል ሆስፒታልና ዲያግኖስቲክ ግሩፕ ለሰራዊቱና ለማህበረሰቡ የሚሰጠውን አገልግሎት ይበልጥ ለማዘመንና በሚኒስትሮች ምክር ቤት የተላለፈውን የሪፎርም ውሳኔ ተግባራዊ ለማድረግ ያለመ ነው። የመከላከያ ሚኒስትር ኢንጂነር አይሻ መሐመድ እንደገለጹት ይህ ሽርክና የሆስፒታሉን የሕክምና መሰረተ ልማት የቴክኖሎጂና የእውቀት ሽግግር በማሳደግ ዓለም የደረሰበትን የላቀ የጤና አገልግሎት በኢትዮጵያ ለመስጠት ያስችላል ብለዋል። የጤና ሚኒስትር ዶክተር መቅደስ ዳባ በበኩላቸው ስምምነቱ መንግስት ጥራቱን የጠበቀ አገልግሎት ለመስጠት የገባውን ቃል የሚያሳይ ከመሆኑ ባለፈ ከኢትዮጵያ አልፎ የአፍሪካን የጤና ቱሪዝም ለማጠናከር ከፍተኛ ሚና እንደሚኖረው ገልጸዋል። የፓዲዮት ግሩፕ ሊቀመንበር ዶክተር ሀዚዝ ራህማን እና በኢትዮጵያ የህንድ አምባሳደር አኒል ኩምራ ራይ በበኩላቸው በሁለቱ ሀገራት መካከል ያለውን ዘርፈ ብዙ ትብብር በማስታወስ ስምምነቱን የአፍሪካ ነባራዊ ሁኔታ ታሳቢ ያደረገና በቀጠናው የላቀ የሕክምና አገልግሎት ለመስጠት የሚያስችል መሆኑን አረጋግጠዋል።
ማህበረሰቡ አዲሱን የተሽከርካሪ ሰሌዳ ለመጠቀም መንግስት ባወጣው መመሪያ የተወሰነው የክፍያ መጠን የኢኮኖሚ አቅም የሚፈትን ነው ተባለ። ኢሳት ጉዳዩን በተመለከተ የኢኮኖሚ ባለሙያዎችን አነጋግሯል። ትዕግስት ተስፋ ያዘጋጅተዋለች። መሳይ ገዛኝ እንደሚከተለው ታቀርበዋለች። ከሰኔ 4 ቀን 2018 ዓ.ም ጀምሮ ተግባራዊ የሆነው አዲሱ የተሽከርካሪ መመሪያ የአንድ የግል መኪና ሰሌዳ ለማውጣት 59400 ብር የሚጠይቅ መሆኑ ታውቋል። ይህንንም ተከትሎ ኢሳት የወጣው አዲስ መመሪያ ምን ያክል የህብረተሰቡን የኢኮኖሚ አቅም ያገናዘበ ነው ሲል የምጣኔ ሀብት ባለሙያዎችን አነጋግሯል። የምጣኔ ሀብት ባለሙያ ዶክተር ቆስጠንጢኖስ በረሀ ተስፋ በሰጡት ምላሽ መመሪያው በህብረተሰቡ ላይ የሚያሳድረውን ተጽዕኖ መንግስት ሊያጤነው ይገባል ብለዋል። በአጠቃላይ የመንግስት ገቢ በጣም ትንሽ ነው። ስለዚህ የመንግስት ገቢያችሁን በታክስም በሌሎች መንገዶችም አገልግሎቱን ዋጋዎች እየጨመራችሁ ድጎማዎችን እያነሳችሁ መቀጠል አለባችሁ ነው የሚለው። ያ ከዚህ በፊት ብዙ ችግር ፈጥሯል። አፍሪካ ሀገር ውስጥ በ1980ዎቹ የስትራክቸራል አጀስትመንት ፕሮግራም የሚባል ወደ 40 ሀገሮች ናቸው የመንግስት ፍንቀላ የተካሄደው። ህዝቡ እየተነሳ ዋጋ ጨመረብን ብሎ እየበጠበጠ ማለት ነው። ይህ ነገር መንግስት ሳያሰላው አይቀርም ብዬ አስባለሁ። ምክንያቱም እንደዚህ አይነቱ የሶሻል ችግር ሊያመጣ የሚችል ነገር ሆነ መንግስት በተለያየ መንገድ የታች ያለው ህብረተሰብ ብቻ ለመደገፍ የሚችልበትን መንገድ የፕሮዳክቲቭ ሴፍቲኔት ፕሮግራም፣ የፕሮጀክት ሰርቪስ ፕሮግራም የሚባሉ አሉት። የምጣኔ ሀብት ባለሙያው ዶክተር አጥላው አለሙ በበኩላቸው ተከታዩን ምላሽ ሰጥተዋል። ኔምፕሌቱን ታርጋ ቁጥሩን ለማስለጠፍ 59,000 ብር ማለት እኔ በምንም ሁኔታ አንድ ታርጋ ይሄኛል አይፈጅም። እንዴት ሆኖ ነው እንደዚህ የሚለው? እና ይሄ በሰበብ ገቢ ለማግኘት ሰበብ ለመፍጠር ካልሆነ በስተቀር ይሄ በጣም አስነ ግን ከአቅምም ጋር ከኢትዮጵያውያን አቅም ጋር የሚሄድ አይመስለኝም። ይሄ እኮ በመጀመሪያ ደረጃ ብዙ ሰዎችን ህይወት የሚያናጋ ነው። ብዙ ሰዎችን የሚያቃውስ ነው። አትንዱ ማለት ነው። ወይም ደግሞ በጣም ሀይል ኢንካም ያላቸው ብቻ ይገልገሉ ለማለት ይመስላል። የሚወጣ ህግ በጣም ተገቢነት የለም። አንድ የግል መኪና ባለቤት መኪና ስላለው ብቻ ይህንን ያክል የገንዘብ መጠን መጠየቅና የበጀት ጉለቱን በዚህ ለመሙላት የሚደረገው ጥረት አግባብነት የሌለው ነው ያሉት ደግሞ የምጣኔ ሀብት ባለሙያው እንዳይላሉ ሰለሞን ናቸው። በጣም ተደራራቢ እና ተደጋጋሚ ወጪ አለባቸው። መኪና ስላላቸው ብቻ ራንደም ሊተንስቶች 50,000 መክፈል ወይ 40,000 መክፈል ይችላሉ ማለት አይደለም። ከዛ ሲቀጥል ደግሞ ሰዎቹ አይዶንት የሚከፍሉበት ምክንያት ምንድን ነው? ወይ ኢንቴንሽኑስ ምንድን ነው? ታርጋ ማስቀየር ይህነት ኮስቲ ነው ወይ ይህን ያህል ዲማንድ ያደርጋለ ወይ? አንዳንዴ እኮ ሰው ሲከፍል የሚከፍልበት ምክንያት ስታስረጂው ነው በቀላሉ ሊከፍል የሚችል። ግን የመክፈል አቅማቸው መኪና ስላላቸው ይሄ አላቸው ማለት አይደለም። መኪና ስላላቸው ሌላ ተደራራቢ የሚከፍሉ ሰዎች አለ። አንደኛው ቅድም የነገርኩሽ ነዳጅ ነው፣ ግን እሱ ብቻ አይደለም። ከዚህ ውጭ ግን ኢንቴንሽኑ ደግሞ አግባብ አይደለም ነው የፐርስፔክቲቭ። ምን ለማለት መሰለሽ ለመከት አንደኛው ሪኮሜንዴሽን በጀት ጉድለትን ከሀገር ውስጥ ሶርስ እንዲሞላ ይፈለጋል መንግስት። የተጠየቀው ዋጋ እና ሰዎቹ ደግሞ ይሄን ማድረግ ግዴታቸው ተብሎ መጣሉ እና ደግሞ የመጣበትን ታይሚንግ ስታየው ሪኮሜንዴሽን ጋር በቀጣይ ያዛል። ስለዚህ ኤክስተርናሊ ፎርስ ስለተደረጉ ነው። አዲስ የወጣው የተሽከርካሪ ሰሌዳ ለውጥ መመሪያ የሀብት ብክነትን የሚቀንስ ለህግ ማስከበር የሚመችና ህገወጥ ዝውውርን ለመከላከል የሚረዳ መሆኑን ባለስልጣኑ መግለጹ አይዘነጋም። የፌዴራል መንግስት ህወሓት የሚፈጽመውን ህገወጥ ድርጊት የመክታት ህገ መንግስታዊ ግዴታው ሊወጣ ይገባል ተባለ። በሌላ በኩል በህገወጥ ቡድኑ የሚወጡ ማናቸውም ህጎች ተቀባይነት የሌላቸው ናቸው ሲሉ የህግ ባለሙያዎች ለኢሳት ገልጸዋል። ገነት ዘዘው ተጨማሪ አላት። በምርጫ ቦርድ ህጋዊ ሰውነቱን የተነጠቀው ህወሓት በትግራይ ክልል የህዝብን ህልውናና ደህንነት ለማረጋገጥ የወጣ አዋጅ በሚል ርዕስ አዲስ ክልላዊ ድንጋጌ አውጥቻለሁ ማለቱ ይታወሳል። ህወሓት ይህንን የማድረግ ስልጣን አለው ወይ ሲል ኢሳት የህግ ባለሙያዎችን አነጋግሯል።
የህግ ባለሙያው ጥጋቡ ደሳለኝ እንደገለጹት ህወሓት በክልሉ ህግ የማውጣት ስልጣን እንደሌለው ገልጸው ማህበረሰቡ እያለፈበት ያለውን ችግር ለመፍታት የፌዴራል መንግስት በክልሉ ጣልቃ በመግባት የህዝቡን ሰላምና ደህንነት ማስጠበቅ አለበት ብለዋል። በፕሪቶሪያ ስምምነት መሰረት ህወሓት ትጥቅ መፍታት ነበረበት፣ እንዲፈታ አልተደረገም። በብሔራዊ ምርጫ ቦርድ ምርጫ መደረግ ነበረበት። በክልሉ አካታች ጊዜያዊ አስተዳደር መቋቋም አለበት ተብሎ ነበረ። የህወሓት ነገር ለሆነ የፖለቲካ ትርፍና ዓላማ የህወሓት መኖር ተፈልጓል እንጂ ህወሓት በታሪክ ገጽ ላይ ተጽፎ ሊቀር የሚገባው ፓርቲ ወይም መክሰም የነበረበት ፓርቲ ነው። እንዳይከስም ወይም በታሪክ ገጽ ላይ ተጽፎ እንዳይቀር ያደረገው ፌዴራል መንግስቱ ነው። ፌዴራል መንግስቱ በህገ መንግስቱ መሰረት የተሰጠውን ግዴታ ባለመወጣቱ ማለት የትግራይ ህዝብ የኢትዮጵያ ህዝብ ነው። የትግራይ ክልል የኢትዮጵያ የግዛት አካል ነው። ጣልቃ ገብቶ ሰላምና ደህንነትን በማስጠበቅ ህወሓትን ትጥቅ እንዲፈታ በማድረግ ሲቻል አስቻይ ምርጫ በማድረግ ካልተቻለ ደግሞ አካታች ጊዜ አስተዳደር በማቋቋም ህወሓት ከፖለቲካ ምህዳሩ እንዲገፋ እንዲወጣ ማድረግ ይቻል ነበረ። እንዳይገፋ ተደርጎ እንዲኖር ተፈልጎ ለምንድን ነው ይህንን የተጠያቂነት የህግ ማዕቀፍ አወጣ ብለን የመጠየቅ የህግም የሞራልም ብቃት የለንም። ህወሓት ትጥቅ ከፈታ ክልሉ ሰላማዊ ይሆናል ያሉት ባለሙያው ይህንን ለመተግበር የፌዴራል መንግስት በህወሓት እጣ ፋንታ ላይ ህገ መንግስታዊ ግዴታውን ሊወጣ ይገባል ብለዋል። ህወሓት እኮ ህይወቱ ጉልበቱ ትጥቅ ነው። ትጥቅ ቢፈታ እኮ ይህንን አይነት ክልሉን አስተዳደር ጊዜ አስተዳደር መፈንቀል፣ የተጠያቂነት የህግ ማዕቀፍ ማውጣት፣ በራሱ ስልጣንና ፍላጎት ካቢኔ ማደራጀት፣ ህግ ማውጣት መሰል ነገሮች ውስጥ ሊገባ አይችልም ነበር። ህገወጥ ቡድን ማናቸውንም ህገወጥ ስራዎች ቢሰራ ቢፈጽም ህግ ቢያወጣ ለምን ተብሎ ሊጠየቅ አይችልም። ለምን ተብሎ የሚጠየቀው ህጋዊ አካል ተገቢ ያልሆነ እርምጃ ወይም የህግ ማዕቀፍ አውጥቶ ቢሆን ኖሮ በምን የህግ መሰረት ነው? ክልሉ ህገ መንግስትና ከፌዴራሉ ህገ መንግስት አንጻር ተቃርኖ የለውም ወይ? የወጣው የህግ ማዕቀፍ ይዘት እንዲህ ይላል ብሎ አስተያየት መተቸት፣ ህግ ማዕቀፉ እንደገና እንዲከለስ ማድረግ ይቻላል። ከመሰረቱ የፌዴራል መንግስቱ ህገ መንግስታዊ ግዴታውን በክልሉ ህዝብና መንግስት በህወሓት ቀጣይ ዕጣ ፈንታ ላይ ህገ መንግስታዊ ግዴታውን አልተወጣም። አፋ ከውሃ ከወጣ ህይወት የለውም። የህግ ባለሙያው ይልቃል ሀሳቤ በበኩላቸው አዋጁ ተቀባይነት እንደሌለውና ህገ መንግስቱን የሚጻረር መሆኑን ተናግረዋል። ይህንን ማውጣት ይችላል የሚል ጥያቄ ያስነሳል። ከህገ መንግስቱ አንጻር እንግዲህ አሁን ይህን ህግ ሲያወጡ ሂደቱን ስንመለከተው ራሳቸውን እንደ አንድ ስቴት ወይንም እንደ አንድ ሀገር ዲፋክቶ ስቴት እንደሆነ አድርገው እየቆጠሩ ነው። በህግ ቅና ያለው ሀገር አይደለም። ትግራይ የሚባል ሀገር የለም። አንድ ክልል ነው ያለው። ይሄ ደግሞ ከህገ መንግስቱ በህግ እይታ ስር ሊታይ የሚችል ነገር አይደለም። ምናልባት ፖለቲካዊ በሆኑ ጉዳዮች ሊመዘን ሊታይ የሚችሉ ነገሮች ካልሆነ በስተቀር ከህግ አንጻር ምንም ተቀባይነት ወይም ደግሞ ከህገ መንግስቱ ጋራ ምንም አይነት ተዛምዶ አለው ልንል የምንችል አይሆንም ማለት ነው። የፌዴራል መንግስት ክልሉ ለከፋ ችግር ከመጋለጡ በፊት ህግ ሊያስከብር ይገባል ሲሉ ባለሙያዎቹ በአጽንኦት ተናግረዋል። ዩኒሴፍ በኢትዮጵያ ከፍተኛ የሰብአዊ ድጋፍ ፍላጎት መኖሩን ገለጸም። የተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ በኢትዮጵያ በተለያዩ አካባቢዎች የሚስተዋሉ ግጭቶች፣ መፈናቀሎች፣ የአየር ንብረት መዛባትና የኢኮኖሚ ጫናዎች የህዝቡን ተጋላጭነት ይበልጥ እያባባሱት መምጣታቸውን ገልጿል። ለ26 የሰብአዊ ድጋፍ ያቀረበው በጀት ጥያቄ 81 በመቶ ያህሉ እንዳልተገኘና ስጋት ውስጥ እንደሆነም አስጠንቅቋል። የመጋቢትና ሚያዝያን ወራት የ26 የሰብአዊ ሁኔታ የሚያሳይ ሪፖርት ያወጣው የተመድ የህፃናት መርጃ ድርጅት በበርካታ የኢትዮጵያ አካባቢዎች ያለው አለመረጋጋት የነዋሪዎችን ኑሮ ከማስተጓጎሉም በላይ ሰብአዊ ድጋፍ ሰጪዎች ወደ ተጎዱ ማህበረሰቦች ተደራሽ እንዳይሆኑ ተግዳሮት ፈጥሯል ብሏል። በሚቀጥሉት 10 ቀናት በአብዛኞቹ የሀገሪቱ አካባቢዎች ከቀላል እስከ ከባድ ዝናብ እንደሚኖር ተነገረ። በሚቀጥሉት 10 ቀናት የክረምት ዝናባማ ተጠቃሚ በሆኑ እንዲሁም በደቡብና ደቡብ ምስራቅ የሀገሪቱ አካባቢዎች ከቀላል እስከ መካከለኛ
መጠን ያለው ዝናብ እንደሚጠበቅ የኢትዮጵያ ሜትሮሎጂ ኢንስቲትዩት አስታወቀ። እርጥበታማ የአየር ሁኔታ በደቡብ ምዕራብ በምዕራብና በሰሜን ምዕራብ የሀገሪቱ አካባቢዎች ከቀን ወደ ቀን እየተስፋፋ የሚሄድ ሲሆን አልፎ አልፎ በደቡብ ምዕራብና በምዕራብ አካባቢዎች ላይ ከባድ ዝናብ ሊኖር እንደሚችል ተገልጿል። የመካከለኛው የምስራቅና የደቡብ የሀገሪቱ ክፍሎች ደግሞ ቀላል ዝናብ ይኖራቸዋል ተብሏል። ይህ የሚጠበቀው እርጥበት ለመኸር እርሻና ለበልግ ሰብል አብቃይ አካባቢዎች ምቹ ሁኔታን የሚፈጥር ሲሆን በአብዛኛው የአባይ፣ ባሮ፣ አኮቦ፣ ኦሞ፣ ጊቤና ስምጥ ሸለቆ ተፋሰሶች ላይ ደግሞ ከመካከለኛ እስከ ከባድ መጠን ያለው የገጸ ምድር የውሃ ፍሰት እንደሚኖር ተጠቁሟል። በተጨማሪም ከአየር ሁኔታው መለዋወጥና ከከፍተኛ የፀሐይ ኃይል ጋር በተያያዘ በአፋር፣ በደቡብ ምስራቅ፣ በሰሜን፣ በምዕራብና ደቡብ ምዕራብ የሀገሪቱ ስፍራዎች ላይ የቀኑ ከፍተኛ ሙቀት ከ32 እስከ 41 ዲግሪ ሴልሺየስ ሊደርስ እንደሚችል ኢንስቲትዩቱ አመልክቷል። ክቡራን ተመልካቾቻችን ከኢሳት ነጻ ህዝብ ሚዲያ ዘገባዎቻችን ወደ እናንተ መድረሳቸውን ቀጥለዋል። በቀጣይነት የቢዝነስና ኢኮኖሚ መረጃዎችን ወደ እናንተ እናደርሳለን። ባልደረባችን ገነት ዘዘው እየጠበቀችን ነው። የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸውን የቢዝነስና የኢኮኖሚ መረጃዎችን ወደ እናንተ እናቀርባለን። ከዘገባዎቹ ጋር ገነት ዘዘው ነኝ። አብራችሁን ቆዩ። የኢትዮጵያ ካፒታል ገበያ ባለስልጣን በኢትዮጵያ የሉክሰምበርግ አምባሳደር ከሆኑት ዣን ክራውዘር ሻርጅ ደፌር አሪያን ሞያ እንዲሁም የመጀመሪያ ጸሐፊ ከሆኑት ማክሲም ላድሪየርን ጋር በሉክሰምበርግና በኢትዮጵያ መካከል በካፒታል ገበያ ያለውን ትብብር ማጠናከር በሚቻልበት ሁኔታ ላይ ውይይት አድርገዋል። ውይይቱ ቀደም ሲል የነበሩ ግንኙነቶችን መሰረት አድርገው የቀጠለ ሲሆን በኢትዮጵያ የሉክሰምበርግ ኤምባሲ የኢትዮጵያን የካፒታል ገበያ ልማት ስራዎች ለመደገፍ በሚችል የቴክኒክ ድጋፍና የትብብር መስኮች ላይም ትኩረት ሰጥቷል። በውይይቱ ከሉክሰምበርግ ስቶክ ኤክስቼንጅ እና በሉክሰምበርግ መንግስት ከሚደገፈው የፋይናንስ ቴክኖሎጂና ኢኖቬሽን ማዕከል ጋር በትብብር መስራት በሚቻልባቸው ሁኔታም ላይ ምክክር ተደርጓል። በዚህም የእውቀት ሽግግር፣ የአቅም ግንባታ፣ የገበያ ልማትና በኢትዮጵያ የካፒታል ገበያ ስነ ምህዳር ውስጥ በጋራ የሚሰሩ የትብብር መስኮችን በመለየት እነዚህን የትብብር እድሎች በተግባር ለማዋልና ያለውን ግንኙነት የበለጠ ለማጠናከር የጋራ መግባባት ላይ ተደርሷል። ኮሚሽኑ 989 ሚሊዮን ብር የሚገመቱ የኮንትሮባንድ ዕቃዎች መያዙን አስታወቀ። ከዚህም ውስጥ 969.4 ሚሊዮን ብር የሚገመቱ የገቢ እንዲሁም 20.5 ሚሊዮን ብር ግምት ያላቸው የወጪ የኮንትሮባንድ ዕቃዎች መሆናቸውን ኮሚሽኑ ገልጿል። ዕቃዎቹ የተያዙት ከፌዴራልና ከክልል የፖሊስ ተቋማት እንዲሁም ከህብረተሰቡ ጋር በመሆን ከግንቦት 27 እስከ ሰኔ 3 ቀን 2018 ዓ.ም በተደረገ ክትትል መሆኑን ኮሚሽኑ ገልጿል። ከቁሳቁሶቹ በተጨማሪ ዕቃዎቹን ሲያዘዋውሩ የተገኙ 16 ተጠርጣሪዎችና 21 ተሽከርካሪዎች መያዛቸውም ታውቋል። በዚህም አዳዲስና ልባሽ ጨርቆች፣ ኤሌክትሮኒክስ፣ የግንባታ ዕቃዎች፣ ቡና፣ ጥራጥሬ፣ የተሽከርካሪ መለዋወጫ፣ የመዋቢያ ዕቃዎች፣ ጫት፣ አደንዛዥ እጽ፣ መድኃኒት፣ ማዕድናት፣ የቁም እንስሳትና የውጭ ሀገር ገንዘቦች ይገኙበታል። ኮንትሮባንድ በሀገር ኢኮኖሚ የሚያሳድረውን ተጽዕኖ ለመከላከል ሁሉም ባለድርሻ አካላትና ህብረተሰቡ የበኩላቸው ሊወጡ እንደሚገባ ከኮሚሽኑ ያገኘነው መረጃ አመልክቷል። ዲያስፖራዎች በኢትዮጵያ ባንኮች ከ20 ሺህ በላይ አዲስ ሂሳብ መክፈታቸው ተገለጸ። የኢትዮጵያ ዲያስፖራ አገልግሎት ዋና ዳይሬክተር አምባሳደር ፍጹም አረጋ ለኢዜአ እንደገለጹት የሀገር በቀሉ የማክሮ ኢኮኖሚ ማሻሻያ ዲያስፖራው በኢንቨስትመንት ላይ የሚያደርገውን ተሳትፎ ለማሳደግ ምቹ ሁኔታ ፈጥሯል ብለዋል። ዲያስፖራው በኢንቨስትመንት በሬምታንስና በማህበራዊ ድጋፎች ንቁ ተሳትፎ እያደረገ መሆኑንም ጨምረው ተናግረዋል። ለዚህም የሰነደ ሙዓለ ንዋዮች ገበያ ተግባራዊ መደረጉ ዲያስፖራው በኢንቨስትመንት ላይ በበለጠ እንዲሳተፉ ምቹ ሁኔታ መፍጠሩን አቶ ፍጹም ተናግረዋል።
አክለውም በፍራንኮ ቫሉታ መመሪያ ያለ ውጭ ምንዛሬ ፈቃድ ለሀገር የሚጠቅሙ ምርቶችን እንዲያስገባ መፈቀዱ የዳያስፖራውን የንግድ ተሳትፎ ያሳድጋል ብለዋል። በውጭ ምንዛሬ አስተዳደር ላይ የተደረገው ማሻሻያ በህጋዊ መንገድ ወደ ኢትዮጵያ የሚላከው ገንዘብ በከፍተኛ መጠን እንዲጨምር ማድረጉንም ገልጸዋል ተብሏል። በዚህ ዓመትም ዳያስፖራዎች በኢትዮጵያ ባንኮች ከ20 ሺህ በላይ አዲስ ሂሳብ መክፈታቸውን አምባሳደር ፍጹም መናገራቸውን ኢዜአ ዘግቧል። የኢትዮጵያ የአቮካዶ ኤክስፖርት ዝቅተኛ ደረጃ ላይ ይገኛል ተባለ። ለዚህም ዋነኞቹ ምክንያቶች በዘርፉ የታዩት የፋይናንስ አቅርቦት እጥረት፣ በቂ የማቀዝቀዣ መጋዘኖችና የሪፈር ትራኮች አለመኖር እንዲሁም በቴክኖሎጂ የተደገፈ ላቦራቶሪዎች እጥረት መሆናቸውን የዘርፉ ባለሙያዎች ገልጸዋል። የኢትዮጵያ ሆርቲካልቸር አምራቾችና ላኪዎች ማህበር ዋና ዳይሬክተር ቴድሮስ ዘውዴ ለካፒታል እንደተናገሩት ችግሮቹን ለመቅረፍም ብሔራዊ ስትራቴጂ ተነድፎ ወደ ስራ ተገብቷል። ፍራፍሬን በተመለከተ ብዙ ያልተሰራበት ዘርፍ ነው። መዋለ ንዋይ ይፈልጋል። በአንዴ ምርቱን ማግኘት አይቻልም። 3፣ 4፣ 5 ዓመት መታገስ ይፈልጋል። ከዚህ ረገድ የፋይናንስ አቅርቦት ችግሮች አሉ፣ መፈታት ያለባቸው ማለት ነው። ከዚህ በተጨማሪ ደግሞ ማቀዝቀዣ የተገጠመላቸው መጋዘኖች እንደ ሀገር በጣም በጥቂት ቦታ ላይ ነው ያሉት። ይሄ በሰፊው መስፋፋት መቻል አለበት። ማቀዝቀዣ የተገጠመላቸው ትራኮች ያስፈልጉናል። በጣም ትንሽ ትራኮች ናቸው ኢትዮጵያ ላይ ያሉት። እንግዲህ እነዚህ ነገሮች ተግዳሮት ብለን የምነሳቸው ናቸው። እውቀት ይፈልጋል፣ አግሮኖሚክ ፕራክቲስ ይፈልጋል። ባለሙያዎች በሰፊው መሰልጠን አለባቸው። ስለ አቮካዶ በቂ ባለሙያዎች ያስፈልጉናል። ሙዝ በጣም እየመጣ ነው የሚገኘው። ቲሹ ካልቸር ላቦራቶሪዎች በበቂ ደረጃ መበልጸግ አለባቸው። ሀገራችን ላይ በጣም ውስን ላቦራቶሪዎች ናቸው ያሉት ቲሹ ካልቸር ላይ የሚሰሩት። አሁን ያለውን ዲማንድ ራሱ አኮሞዴት ማድረግ የሚችሉ አይደለም። ስለዚህ እነዚህ አካባቢ ኢንቨስትመንት በደንብ መግባት ከተቻለ ወይም ምቹ መደላደል ከተፈጠረ ከሙዝ ብቻ 40 ሺህ ሄክታር ለኤክስፖርት የሚሆን ሙዝ ማምረት ከቻለን ኢትዮጵያ $1 ቢሊዮን ማግኘት ትችላለች፣ በ50 ሳንቲም ቢሸጠው ማለት ነው። አቮካዶ ከኬንያ በጣም የተሻለ እድል ያለው ኢትዮጵያ ላይ ነው። ኬንያ በየዓመቱ ከ7000 ሪፈር ኮንቴነር በላይ አቮካዶ ይወጣል ማለት ነው። እኛ እያወጣን ያለነው 100 ኮንቴነር አይሞላም ማለት ነው። ስለዚህ ምርቱ ላይ በሰፊው መሰራት መቻል አለበት። ባህላዊ የኦፓልና የድንጋይ ከሰል አምራቾች ወደ ህጋዊ አምራችነት መግባታቸው ተገለጸ። በሌላ በኩል በአማራ ክልል የማዕድን ሀብት ልማት የውጭ ምርቶችን በሀገር ውስጥ በመተካት የውጭ ምንዛሪ ወጪን እየቀነሰ ነው ሲል የክልሉ ማዕድን ሀብት ልማት ቢሮ ገልጿል። የቢሮ ኃላፊ ኃይሌ አበበ እንዳሉት በክልሉ ማዕድን የሀገር በቀል የኢኮኖሚ ማሻሻያ ዋነኛ ምሰሶ ተደርጎ ከተወሰደ ወዲህ ዘርፉን ለማሳደግ ልዩ ትኩረት ተሰጥቷል። ከከፍተኛ ትምህርት ተቋማት ጋር በመተባበርና ሳይንሳዊ ምርምር በማካሄድ ከውጭ የሚገቡትን ውድ የማዕድን ውጤቶች በሀገር ውስጥ የመተካት ስራ መጠናከሩንም ኃላፊው ተናግረዋል። በአሁኑ ወቅት ክልሉ እያመረታቸው ያሉ የማዕድን ውጤቶች የውጭ ምንዛሪ ወጪን ለመቀነስ ትልቅ አቅም እየሆኑ መምጣታቸውን አስረድተዋል። በተለይም ከዚህ ቀደም ከቻይናና ከቱርክ በከፍተኛ የውጭ ምንዛሬ ወደ ሀገር ይገቡ የነበሩት እንደ ግራናይት፣ ማርበልና የድንጋይ ከሰል ያሉ ምርቶች በክልሉ እየተመረቱ መሆኑንም አስታውቀዋል። ዘርፉን በሳይንሳዊ ምርምርና በእውቀት ለመምራት ከወልዲያ፣ ከደብረ ማርቆስና ከሌሎች ዩኒቨርሲቲዎች ጋር በትብብር እየተሰራ መሆኑንም ገልጸዋል። ይህንንም ተከትሎ ባህላዊ የኦፓልና የድንጋይ ከሰል አምራቾች በዘመናዊ መዋቅር ተደራጅተው ወደ ህጋዊ ምርት አምራችነት ገብተዋል ብለዋል። በሌላ ዜና በአማራ ክልል በ2018 ለ19 የምርት ዘመን 225 ሚሊዮን ኩንታል ምርት ይጠበቃል ተባለ። በአማራ ክልል በ2018-19 የምርት ዘመን ለማልማት ከታቀደው የእርሻ መሬት እስካሁን 83% የሚሆነው መታረሱን የክልሉ ግብርና ቢሮ አስታውቋል። በቢሮው የሰብል ልማትና ጥበቃ ዳይሬክተር ዶክተር ማንደፍሮ አስላከ ለጋዜጣ ፕላስ እንደገለጹት ክልሉ በ2018-19 የምርት ዘመን 5.6 ሚሊዮን ሄክታር መሬት በሰብል ለመሸፈን አቅዶ እየሰራ ይገኛል። ከእቅዱ 4.64 ሚሊዮን ሄክታር የሚሆነው የእርሻ መሬት መታረሱንና ሙሉ በሙሉ ለዘር ዝግጁ መደረጉን ጠቁመዋል።
የዘንድሮው የክረምት ዝናብ በወቅቱ ባለመጀመሩና መጠነኛ መዘግየት በማሳየቱ ምክንያት መሬቱን በዘር የመሸፈኑ ስራ በተወሰነ መልኩ መዘግየቱን የጠቆሙት ዶክተር ማንደፍሮ በአሁኑ ወቅት በአብዛኞቹ የክልሉ አካባቢዎች ዝናብ መጣል በመጀመሩ አርሶ አደሩ ምቹን ሁኔታ በመጠቀም በተለያዩ ዞኖች ሰብል መዝራት መጀመሩን አስረድተዋል። በምርት ዘመኑ ከሚለማው መሬትም 225 ሚሊዮን ኩንታል ምርት ለማግኘት መታቀዱን ገልጸዋል። የተከበራችሁ ተመልካቾቻችን አሁን ደግሞ የዕለቱን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። ተመልካቾቻችን ለዕለት ያዝናቸው የቢዝነስና የኢኮኖሚ መረጃዎች በዚሁ ተጠናቀዋል። ወደ ቀጣይ ዜና ላሳልፋችሁ። ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱ እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባዎች እናልፋለን። በሱዳን ኢል ኦቢድ ግዛት በድሮን በተፈጸመ ጥቃት 16 ሰዎች ተገደሉ። የዓለም አቀፉ ማህበረሰብና የሰብአዊ መብት ተሟጋቾች ሲቪሎችን ለመጠበቅና ቀውሱን የሚያባብሱ ድርጊቶችን ለማስቆም አስቸኳይ እርምጃ እንዲወስዱ ጥሪ ቀርቧል። ሸሪፍ ኢማም ተጨማሪ ያለው በሰሜናዊ ኮርዶፋን ግዛት ከተማ ኢል ኦቢድ የፈጥኖ ደራሽ ኃይል በድሮን በፈጸመው ጥቃት ቢያንስ 16 ሰዎች ሲገደሉ በደርዘን የሚቆጠሩ ደግሞ መቁሰላቸውን የአካባቢ መረጃ ምንጮችና የጤና ባለስልጣናት አስታውቀዋል። የአካባቢው ነዋሪዎች እንደገለጹት ከሆነ የተፈጸመው ጥቃት በሱዳን ግጭት ከተቀሰቀሰ ጊዜ ጀምሮ አስከፊው ነው ተብሏል። የአካባቢ መረጃ ምንጮች ለሱዳን ትሪቢዩን እንደነገሩት የፈጥኖ ደራሽ ኃይል የድሮን ጥቃት የፈጸመው በትናንትናው ዕለት ጠዋት ላይ ሲሆን የከተማዋን ዙሪያ ኢላማ አድርጓል ብለዋል። በኢል ኦቢድ ሆስፒታል የሚገኙ የጤና ባለስልጣናት እንዳረጋገጡት ሆስፒታሉ በጥቃቱ የተገደሉትን 16 ሰዎች አስከሬን ተቀብሏል። የአይን ምስክሮች እንዳስረዱት ደግሞ ጥቃቱ ትኩረት ያደረገው በአልማታርና በአልማዋዛ ፊን አቅራቢያና የሱዳን 5ኛ እግረኛ ጦር ባለበት ዋና መምሪያ አካባቢም ነው ተብሏል። ድብደባው ጠዋት ላይ የተጀመረና 2 ተከታታይ ጥቃቶች የተፈጸመበት ነው። የመጀመሪያው ጥቃት በአልማዋዛ ፊን የመኖሪያ ቤቶችን ያወደመና ሲቪሎች የተገደሉበት ነው። ሁለተኛው ጥቃት የአካባቢውን ነዋሪዎች ወዲያውኑ ተሰባስበው በጥቃቱ የተጎዱትን ለመርዳት ጥረት ሲያደርጉ የተፈጸመ ነው ሲሉ የመረጃ ምንጮች ገልጸዋል። የአየር ላይ ጥቃቶች የመባባሳቸው ምክንያት በኤል ኦቢድ ከተማ ዙሪያ ከዚህ በፊት ከነበረው በላይ የፈጥኖ ደራሽ ኃይል ተዋጊዎች መከማቸታቸውን የሚገልጽ የስለላ ሪፖርት በመውጣቱ ነው። ይህ ደግሞ የፈጥኖ ደራሽ ኃይል ከተማዋን ለመያዝ በቅርቡ የምድር ላይ ጥቃት ሊሰነዝር ይችላል የሚል ስጋት ፈጥሯል። አልኦቢድ ከተማ በደቡብና በምዕራብ ኮርዶፋን እንዲሁም በዳርፉር ግዛት ውስጥ የሚገኙትን አካባቢዎች ኢላማ ለማድረግ የላቀ ወታደራዊ ዘመቻ ማዕከል ነው ተብሏል። ከተማዋ በፈጥኖ ደራሽ ኃይል ተደጋጋሚ ጥቃት ተሰንዝሮባታል። በጥቃቱ ሲቪሎች ተገድለዋል። ትምህርት ቤቶችና ሆስፒታሎችን ጨምሮ በገበያዎችና በሕዝብ መገልገያዎች ላይ ከፍተኛ ጉዳት አስከትሏል። የሱዳን ዶክተሮች ኔትወርክ ባወጣው መግለጫ ለጥቃቱ የፈጥኖ ደራሽ ኃይል ሙሉ በሙሉ ተጠያቂ ነው ብሏል። ለዚህ ደግሞ የዓለም አቀፉ ማህበረሰብና የሰብአዊ መብት ተሟጋቾች ሲቪሎችን ለመጠበቅና ቀውሱን የሚያባብሱ ድርጊቶችን ለማስቆም አስቸኳይ እርምጃ እንዲወሰድ ጥሪ አቅርቧል። በሌላ በኩል
የሱዳን ወታደራዊ ሰው አልባ አውሮፕላን በሰሜን ኮርዶፋን ግዛት በውሃ ምንጭ ላይ በፈጸመው ጥቃት ሲቪሎች መገደላቸውን አንድ የመብት ተሟጋች ቡድን አስታውቋል። ቡድኑ ጥቃቱን አውግዞ ሲቪሎችና የህዝብ መገልገያ መሰረተ ልማቶችን ኢላማ ማድረግ የዓለም አቀፉን የሰብአዊነት ህግ መጣስ ነው። ተዋጊ ቡድኖች በሲቪልና በወታደራዊ ኢላማዎች መካከል ያለውን ልዩነት ሊገነዘቡ ይገባል ብሏል። በአፕሪል 2023 በሱዳን ጦርና በፈጥኖ ደራሽ ኃይል መካከል የተጀመረው ጦርነት ከ14 ሚሊዮን በላይ ሰዎችን ከቀያቸው አፈናቅሏል። በሚሊዮኖች የሚቆጠሩ ወደ ጎረቤት ሀገር ቻድ፣ ደቡብ ሱዳንና ግብጽ እንዲሰደዱ አድርጓል። የምግብ እጥረት፣ ረሃብና የተመጣጠነ ምግብ እጦትም እንዲፈጠር ምክንያት ሆኗል ተብሏል። መረጃው የሱዳን ትሪቢዩን ነው። በዩናይትድ ስቴትስ እና በኢራን መካከል የተደረሰው የሽግግር ጊዜ ስምምነት ቅርጽ እየያዘ ነው ተባለ። ስምምነቱ የተኩስ አቁም ጊዜ እንዲራዘምና የሆርሙዝ ሰርጥ እንደገና እንዲከፈት የሚጠይቅ ነው። በዩናይትድ ስቴትስ እና በኢራን መካከል የተደረሰው ጊዜያዊ ስምምነት የተኩስ አቁም ጊዜው እንዲራዘም፣ የሆርሙዝ ሰርጥ ደግሞ እንዲከፈት፣ በኢራን የኒውክሌር ፕሮግራም ላይ ወደፊት ንግግር እንዲደረግ መንገድ የሚጠርግ ነው ሲሉ የዲፕሎማቲክ ምንጮች ለሲኤንኤን ተናግረዋል። የመረጃ ምንጮቹ አክለው ሲናገሩ ሁለቱም ወገኖች በመግባቢያው ሰነድ ላይ ተስማምተዋል፣ ነገር ግን የመጨረሻ ፊርማ ይፈልጋል ብለዋል። የፊርማ ስነ ስርዓቱ በጄኔቫ ስዊዘርላንድ ከእሁድ በፊት ሊደረግ ይችላል ብለዋል የመረጃ ምንጮቹ። ፕሬዚዳንት ዶናልድ ትራምፕ ሐሙስ ዕለት እንደተናገሩት ዩናይትድ ስቴትስ ከኢራን ጋር ያላትን ጦርነት ጨርሳለች ብለዋል። ኢራን ግን የዜና እስከተጠናከረበት ጊዜ ድረስ ማረጋገጫ አልሰጠችም። የኢራን የውጭ ጉዳይ ሚኒስተር እንዳለው በየትኛውም ስምምነት ላይ የመጨረሻው ውሳኔ አልተወሰነም ብለዋል። የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን ባወጣው ሪፖርት በተለያዩ ምክንያቶች ከቀያቸው የተፈናቀሉ ሰዎች ቁጥር ባለፉት 10 ዓመታት ውስጥ ለመጀመሪያ ጊዜ ቅናሽ ማሳየቱን አሳወቀም። እንደ አውሮፓውያኑ በ2025 በዓለም አቀፍ ደረጃ የነበረው የስደተኞች ቁጥር ካለፈው ዓመት ጋር ሲነጻጸር በ3 በመቶ ቅናሽ ያሳየ ሲሆን ይህም በዓለማችን የቀውስ ቀጠናዎች ውስጥ ተመዝግበው የነበሩ የተፈናቃዮች ወደ ቀያቸው የመመለሳቸው ውጤት መሆኑ ተገልጿል። ዮሐንስ ተስፋ ያዘጋጀውን ገነት ዘዘው እንደሚከተለው ታቀርበዋለች። በተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽን ዩኤንኤችሲአር በዓለም አቀፍ ደረጃ ያለው የስደተኞች ቁጥር ቅናሽ ማሳየቱን የሚጠቁም ሪፖርት ይፋ አድርጓል። በሪፖርቱ ዝርዝር መረጃ መሰረት በአመቱ ማጠቃለያ ላይ በዓለም ዙሪያ በይፋ እውቅና ያገኙ 41.6 ሚሊዮን ስደተኞችና 68.7 ሚሊዮን በሀገር ውስጥ የተፈናቀሉ ዜጎች የሚገኙ ሲሆን በአጠቃላይ ቤት ንብረታቸውን ጥለው ለመሰደድ የተገደዱ ሰዎች አጠቃላይ ቁጥር ወደ 117.8 ሚሊዮን ይጠጋል። ይህ አጠቃላይ ቁጥር አሁንም እጅግ ከፍተኛና አሳሳቢ ቢሆንም ከዓመታት በኋላ ለመጀመሪያ ጊዜ ወደ ታች መውረዱ በተስፋ ሰጪነት የተመዘገበ ሲሆን ለዚህም እንደ ዋና ምክንያት የተጠቀሰው በሶሪያ፣ በአፍጋኒስታን፣ በሱዳንና በዲሞክራቲክ ሪፐብሊክ ኮንጎ ከተመዘገቡት ታላላቅ ቀውሶች በኋላ ሚሊዮኖች ወደ ቀያቸው መመለሳቸው ነው። ሪፖርቱ ይህንን በጎ አዝማሚያ ቢያሳይም የስደተኞቹ ወደ ቀያቸው መመለስ የተከናወነበት ሁኔታ ግን አሁንም እጅግ አሳሳቢና ፈታኝ መሆኑን ያሰምርበታል። አብዛኞቹ ስደተኞች የተመለሱት ከፍተኛ ጫና ባለባቸው፣ መሰረታዊ ፍላጎቶች ባልተሟሉባቸውና ዘላቂ ሰላም ባልሰፈነባቸው ደካማ አካባቢዎች ውስጥ በመሆኑ መልሶ የመቋቋም ሂደቱ እጅግ አዳጋች ሆኗል። ለምሳሌ ያህል በሶሪያ የአሳድ መንግስት መውደቅን ታኮ ከ1.3 ሚሊዮን በላይ ሶሪያውያን ከስደት ቢመለሱም ሀገሪቱ አሁንም ከፍተኛ ሰብአዊ ቀውስ ውስጥ ትገኛለች። በተመሳሳይ ሁኔታ በሱዳንና በኮንጎ ምንም እንኳን የተወሰኑ ተፈናቃዮች ግጭቶች በረድ ባሉባቸው አካባቢዎች ወደ ቤታቸው ቢመለሱም መሰረተ ልማቶች በመውደማቸውና በቂ ሰብአዊ እርዳታ ባለመኖሩ የዕለት ተዕለት ህይወታቸውን ለመምራት በከፍተኛ ችግር ውስጥ ይገኛሉ። የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽነር ባርሃም ሳሊህ በጄኔቫ በሰጡት መግለጫ ሰብአዊ እርዳታ ብቻውን ዘላቂ መፍትሄ ሊሆን እንደማይችል አስገንዝበው ለብዙ ስደተኞች ስደት መጀመሪያ ላይ ህይወት ማዳኛ መንገድ ቢሆንም ውሎ አድሮ ግን ከድህነት የማምለጫ ሌላ ዙር እስራት እየሆነባቸው እንደሚገኝ ገልጸዋል።
ኮሚሽነሩ አሁን ባለው ሁኔታ 70 በመቶ የሚሆኑ ስደተኞች ለረጅም ዓመታት በእርዳታ ላይ ብቻ ጥገኛ ሆነው በድህነት ውስጥ እንደሚኖሩ ጠቅሰው በዓለም አቀፍ ደረጃ ያሉ ዋና ግጭቶችን በፖለቲካዊ መንገድ መቋጨት ከተቻለ በሚሊዮን የሚቆጠሩ ተጨማሪ ስደተኞች በሰላምና በክብር ወደ ሀገራቸው መመለስ እንደሚችሉ አስገንዝበዋል። በተጨማሪም ድርጅቱ በሚቀጥሉት 10 ዓመታት ውስጥ በረጅም ጊዜ ስደት ላይ የሚገኙና በእርዳታ ላይ ብቻ ጥገኞች የሆኑ ስደተኞችን ቁጥር በግማሽ ለመቀነስ የሚያስችል አዲስ ስትራቴጂ ይፋ ማድረጉን የገለጹ ሲሆን ይህ እቅድ ስደተኞችን ወደ ሀገራቸው በፈቃደኝነት እንዲመለሱ ከማገዝ ባለፈ ባሉበት ሀገርም ወደ ስራ ገበያ፣ ትምህርትና የጤና አገልግሎት እንዲቀላቀሉ መንገድ በመክፈት ራሳቸውን እንዲችሉ የማድረግ ትልቅ ግብ ያለው መሆኑን አብራርተዋል። ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱን እንደቀጠለ ነው። አሁን ደግሞ የስፖርት ዘገባዎችን ወደ እናንተ የምናደርስበት የአየር ጊዜ ላይ ደርሰናል። ሙሉ ቀን ሰለሞን ይጠብቀናል። ወደዛው እንለፍ። ለጤንነት ለምርት ለወዳጅነት ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ ህዝብ ሚዲያ ለምሽቱ ያዘጋጀናቸውን የስፖርት መረጃዎች ይዘን ቀርበናል። ከመረጃዎቹ ጋር ሙሉቀን ሰለሞን ነኝ። የዲፕሎማቶች እግር ኳስ ውድድር በአዲስ አበባ ሊካሄድ መሆኑ ተገለጸ። የአዲስ አበባ ቱሪዝም ኮሚሽን ከተለያዩ ዓለም አቀፍ ተቋማትና ኤምባሲዎች ጋር በመተባበር በአዲስ አበባ ከተማ የዲፕሎማቶች ዓለም አቀፍ የእግር ኳስ ውድድር ማዘጋጀቱን ገልጿል። በዝግጅቱ ላይ ብሪቲሽ ኤምባሲ፣ ሜክሲኮ ኤምባሲና ካናዳ ኤምባሲ ተባባሪ መሆናቸው ተገልጿል። የዲፕሎማቶች ዋንጫ ለአራተኛ ጊዜ የሚካሄድ ሲሆን የከተማዋን ስፖርት ቱሪዝም ለማሳደግ ዓላማ ያደረገ መሆኑን ኮሚሽኑ ገልጿል። ውድድሩ በአይሲኤስ ኢንተርናሽናል ኮሚኒቲ ትምህርት ቤት ነገ ሰኔ 6 ቀን 2018 ዓ.ም ከጠዋቱ 3 ሰዓት ጀምሮ ይካሄዳል ተብሏል። 23ኛው የፊፋ ዓለም ዋንጫ ትላንት ምሽት በሜክሲኮ ሲቲ አዝቴካ ስቴዲየም በተደረገ የመክፈቻ መርሃ ግብር ተጀምሯል። ሻኪራና ቡርና ቦይን ጨምሮ በርካታ አርቲስቶች ትርኢታቸውን ባቀረቡበት መርሃ ግብር ከ82000 በላይ ተመልካቾች ስቴዲየም ተገኝተው እንደተከታተሉትም ተዘግቧል። ከመክፈቻ ስነ ስርዓቱ በኋላ በምድብ አንድ የተደለደሉት ሜክሲኮና ደቡብ አፍሪካ የውድድሩን የመጀመሪያ ጨዋታ ያደረጉ ሲሆን 3 ቀይ ካርዶች የተመዘዙበት ጨዋታው በሜክሲኮ 2-0 አሸናፊነት ተጠናቋል። በሜክሲኮ ዛፖፓን ጓዳላጃራ ስታዲየም በተደረገ የምድቡ ሌላ ጨዋታ ደግሞ ደቡብ ኮሪያ ቼክ ሪፐብሊክን 2-1 አሸንፋለች። ጨዋታዎቹ ዛሬም የሚቀጥሉ ሲሆን ሁለቱ አዘጋጅ ሀገራት በዛሬው ዕለት ይጫወታሉ። በዚህም ምሽት 4 ሰዓት ላይ ካናዳ ከቦስኒያ በቶሮንቶ ስቴዲየም፣ ሌሊት 10 ሰዓት ላይ ደግሞ አሜሪካ ከፓራጓይ በሎስ አንጀለስ ስቴዲየም ይጫወታሉ። ከጨዋታዎቹ ቀደም ብሎ በካናዳና በአሜሪካ የመክፈቻ መርሃ ግብር ይካሄዳል። ኦማር አርታን የፍጻሜ ጨዋታ እንዲመራ ተመረጠ። በ2026 የዓለም ዋንጫ አሜሪካ እንዳይገባ የተከለከለው ሶማሊያዊ ዳኛ ኦማር አርታን በአውሮፓ እግር ኳስ ማህበር ዩኤፋ የፍጻሜ ጨዋታ እንዲመራ ተመርጧል። ዩኤፋ ኦማር አርታን የአውሮፓ ሱፐር ካፕ የፍጻሜ መርሃ ግብር እንዲመራ መምረጡን በይፋ አስታውቋል። የአውሮፓ ሱፐር ካፕ በአውሮፓ ቻምፒየንስ ሊግ እና በአውሮፓ ሊግ አሸናፊዎች መካከል የሚካሄድ ሲሆን የዘንድሮ ውድድር በፒኤስጂ እና በአስቶን ቪላ መካከል ኦገስት 12 2026 በኦስትሪያ ሳልዝቡርግ ይካሄዳል። በተያያዘ ዳኛው ላይ በደረሰው ድርጊት ተከፍተናል ያሉ የሶማሊያ ባለሀብቶች ሽልማት እያበረከቱለት ሲሆን ሶማሊያዊ ፖለቲከኛና ባለሀብት ሊባን ሹልግ ለኦማር አርታን $50,000 መሸለማቸውን አስታውቀዋል። ባለሀብቱ የሸለሙት የገንዘብ መጠን ፊፋ ለኦማር አርታ በዓለም ዋንጫው ላይ ይከፍለው የነበረውን ግማሽ ክፍያ መሆኑ ተዘግቧል። የጀርመን ተጫዋቾች የደጋፊዎችን ወጪ እንደሚሸፍኑ ገለጹ። የዘንድሮ ዓለም ዋንጫ ውድድር ለመመልከት የሚጠይቀው ወጪ ለበርካታ ደጋፊዎች ከአቅም በላይ መሆኑ እየተዘገበ ይገኛል። ይህንን ተረድተናል ያለው የጀርመን ብሔራዊ ቡድን ተጫዋቾችም የደጋፊዎችን ትራንስፖርት ወጪ ለመሸፈን ማቀዳቸውን አስታውቀዋል። የጀርመን እግር ኳስ ፌዴሬሽን ይፋ እንዳደረገው መረጃ ከሆነ ተጫዋቾቹ ለአንድ የምድብ ጨዋታ ለ4000 ደጋፊዎች የአውቶቡስ ትራንስፖርት አዘጋጅተዋል። በመሆኑም ደጋፊዎቹ ከኒውዮርክ ወደ ስቴዲየሙ በተዘጋጀላቸው ነፃ አውቶቡስ መጓዝ ይችላሉ ተብሏል። የተዘጋጀው ነፃ ትራንስፖርት ጀርመን ከኢኳዶር በምታደርገው የመጨረሻ ምድብ ጨዋታ መሆኑን ፌዴሬሽኑ አስታውቋል። ተመልካቾቻችን ከኢሳት ነጻ ህዝብ ሚዲያ ለምሽቱ ያዘጋጀናቸው የስፖርት መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። ከመረጃዎቹ ጋር ሙሉቀን ሰለሞን አብራችሁ ቆየው። መልካም ጊዜ ይሆንላችሁ። ለጤንነት ለምርት ለወዳጅነት ክቡራን ተመልካቾቻችን ከኢሳት ነጻ ህዝብ ሚዲያ ለሰዓቱ ያዝናቸው ዘገባዎች እነን ይመስሉ ነበር።
ትዕግስት ተስፋዬና እኔም ደረጀ ይልማ ዜናዎችን ወደ እናንተ አድርሰናል። ለምልክት ቋንቋውም እንደዚሁ ዳዊት ጎሳዬ አብረውን ቆይቷል። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ